ሴክሬት ክራሽ በጣም ደስ የሚሉ አንዳንዴም ግራ የሚያጋቡ ስሜቶች ናቸው። እናም ብዙዎቻችን እዛ ግራ አጋቢ ስሜት ውስጥ የሆነ ሰው ወደን ለመግለጽን ፈልገን ነገር ግን ምላሹ ደግሞ አሉታዊ እንዳይሆን ሰግተን ለመወሰን ተቸግረን ስሜቱን ያየን እንኖራለን። በዛሬው ቪዲዮ አንድ ሰው እንደወደደን ነገር ግን ለመግለጽ እንደፈራ የሚያሳዩ 5 ምልክቶችን የምንመለከት ይሆናል። አብራችሁን ቆዩ። የመጀመሪያው ድንገተኛ የመሰለ የንክኪ ሙከራ። ድንገተኛ መነካካቶች ሁልጊዜ ድንገተኛ አይደሉም። በተለይ በመውደድ ስሜት ውስጥ ላሉ ሰዎች ይሄ ማድረግ ትልቅ ድፍረት የሚጠይቅ ነው። እናም ሰዎች የኛን ምላሽ ለማየት መሰል መንገድ ይጠቀማሉ። ሰዎች ጥልቅ የሆነ ግንኙነት ሲፈልጉ እርስ በርስ መነካካትን ይወዳሉ። የሰውነት ቋንቋ ባለሙያ የሆነችው ትሬሲ ብራውን እንደምትለው እጅግ በጣም ጥቂት ድንገተኛ የሰውነት ንክኪዎች ይፈጠራሉ። ነገር ግን መሰል ነገር ሁልጊዜ በዙሪያችን የምንመለከት ከሆነ ይህ ከመውደድ ስሜት የሚመጣ ነው። ሁለተኛ፣ የወደድነውን ሰው የሰውነት እንቅስቃሴ መድገም። ይህ በድብቅ የሚወዱን ሰዎች እኛን በማድነቅ ስሜት ውስጥ ሆነው የኛ የሰውነት ምስል ሳያስቡት የሚኮርጁበት ነው። ወደኋላ ደገፍ ስንል እነሱ የሚደገፉ ከሆነ ወይም እግራችንን ስናጣምር ያንኑ የሚያደርጉ ከሆነ ይህንን ሳይንሱ አፊሊየቲንግ ኦፍ ሚሚክራይ በማለት ይጠራዋል። ይህም ከፍተኛ የሆነ መሳቢያና ግንኙነትን ለመፍጠር ስለሚያሰኝ ነው። ሶስተኛ፣ እኛ ጋር ሲሆኑ ነርቨስ ሆነው ነገር ግን ከሌሎች ሰዎች ጋር ተረጋጉ ሲሆን፣ ብዙ ጊዜ በራሳቸው የሚተማመኑ ነገር ግን በእኛ ዙሪያ ሲሆኑ የሚደነባበሩ ከሆነ ይህ እኛን አትራክት ለማድረግ በሚደረግ ጥረት የሲምፐታቲክ ነርቭ ስራ ስለሚነቃቃ ይህም የልብ ምት ፍጥነት እንዲጨምርና የእጅ መዳፍ ላብ እንዲመነጭ ያደርጋል። የሮማንቲክ ፍቅር ባለሙያ የሆነችው ሄለን ኢ ፊሸር እንዳለችው ምንም ያክል በራስ የመተማመን ያላቸው ውስጣቸው በሚፈጠሩ መሸበርና በሮማንቲክ ፍላጎታቸው መካከል በሚፈጠር የመታገል ወይም ጥሎ የመሄድ ስሜት የሚከሰተው የመደነባበር ስሜት ከሌሎች ሰዎች ጋር ከሚፈጥሩት ግንኙነት የተለየና ጥልቅ መሆኑን ግልጽ ማሳያ ነው። አራተኛ፣ ያልተለመደ የዋህነት ወይም ልግስና። ይህ በሚሰጡ ስጦታ ብቻ የሚለካ አይደለም፣ ነገር ግን በየትኛውም ትልቅም ሆነ ትንሽ እገዛ የሚፈልጉ ነገሮች ላይ የሚያሳዩት ያልተለመደ ትጉህነት እንዲሁም አሳቢነት ነው። ይህም የሚወዱትን ሰው በስውር የመንከባከብ ሂደት ነው። ልግስና ሰዎች ለወደዱ ሰው ምን ያክል ትኩረት እንደሚሰጡና እንደሚያስቡላቸው ማሳያ ነው። አምስተኛ፣ ከጓደኝነት ግንኙነት ክልል እንደወጡ ይሰማል። ብዙ ጊዜ ስለ ፍቅር ግንኙነታችሁ ሰው እንዳላችሁ ወይም ብቻችሁን እንደሆናችሁ ቀልድ በሚመስሉ ነገር ግን ከውስጥ በመነጩ ጥያቄዎች የመጠየቅ ይህም እነሱ ላቀዱት ግንኙነት ከመግባታቸው በፊት የተቃራኒውን ፍላጎት ለማረጋገጥ በተዘዋዋሪ የሚጠይቁበት መንገድ ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። እናንተስ ምን ተሰማችሁ? ሀሳባችሁን በኮሜንት አሳውቁን። እናመሰግናለን።